ሰላም እንደምን አላችሁ። በዛሬ ቪዲዮ ካፕካት ቪዲዮ ኤዲተርን ኮምፒውተራችሁ ላይ ኢንስቶል እና ዳውንሎድ እንዴት እንደምታደርጉ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። በመጀመሪያ ዌብ ብራውዛችሁ ላይ ትመጣላችሁ። በመቀጠልም ላይ ሰርች ኢንጂን ላይ www.capcut.com ብላችሁ ሰርች ታደርጋላችሁ። ሊንኩን ሜሴጅ ላይ አስቀምጥላችኋለሁ። ከዛንም ይሄኛውን ያመጣላችኋል። እዚህ ጋር እንደምታዩት ዳውንሎድ ፎር ዊንዶውስ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ይሄኛውን ዲስፕሌይ ያደርጋል። እንደምታዩት ዳውንሎድ ማድረግ ይጀምራል፣ ካፕካትን ማለት ነው። እዚህ ጋር የምታዩትን ካወረደ በኋላ ኦፕን ፋይል የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠልም የስ ነው የምትሉት። ዲዋንቱ አለው እዚህ ሳፕ ይላል። የስ ካላችሁ በኋላ እዚህ የምታዩትን የካፕካት ኢንስቶለሩ ማውረድ ይጀምራል። ስለዚህ ትንሽ ጊዜ ይጠብቃል እስኪጨርስ ድረስ ኢንስቶል እስኪያደርግ ድረስ ዴስክቶፕ ኢንስቶለሩን ጊዜ ይሰጣላችሁ። እዚህ ጋር ከዛን ኮንቲኒው ነው የምትሉት። ግራፊክስ እና ካርድ ፕሮብሌም ዲቴክት ያደርጋል። ካለ ችግር ካለ ይነግራችኋል። እዚህ ኮንቲኒው ካላችሁ በኋላ ይሄኛውን ያመጣል። መጀመሪያው ሳይን ኢን ታደርጋላችሁ። ሳይን ኢን ወይ ዊዝ ጎግል ሊሆን ይችላል፣ በቲክቶክ ወይንም ደግሞ እዚህ ጋር እንደምታዩት በጎግል ብታደርጉ ይሻላችኋል። በጎግል ሳይን ኢን ጽፋችሁ ካላችሁ በኋላ ያስገባችኋል። ይህም ደግሞ ምንም አይነት ወተርማርክ እንዳይኖር ያደርጋል። በመቀጠልም እዚህ ካስገባችሁ በኋላ ኒው ፕሮጀክት የሚለውን ስትነኩ እዚህ ጋር ኢምፖርት ማቴሪያል የምትፈልጉትን ኔክስት ብላችሁ ታስገባላችሁ። ከዛን ድራግ እያደረጋችሁ እያመጣችሁ ወደዚህ ፕሮጀክቱ ላይ ታስቀምጣላችሁ። እዚህ ጋር ፕሌይ እና ፕሪቪው ማድረግ ትችላላችሁ። በመቀጠል መጨረሻ ስትጨርሱ ደግሞ ኤክስፖርት ማድረግ ትችላላችሁ። የኮምፒውተር እና የሞባይል ላይ ያለው አፕሊኬሽን ተመሳሳይ አይደለም። የኮምፒውተሩ በጣም ብዙ ፊቸሮች ስላሉበት ብዙ ኢፌክቶችን መጠቀም ኮምፒውተር ላይ ትችላላችሁ። አድቫንስድ የሆኑ ፊቸሮች ስላሉ የኮምፒውተሩን ብትጠቀሙ ሃይሊ ሪከመንድ አድርጋለሁ። ይህን ቪዲዮ ከወደዳችሁ ላይክ እና ሳብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።